አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለ ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? በያላችሁበት ያለ ሰላምና እዝነት በእናንተ ላይ ይሁን። ክርስቲያን ወገኖቼ እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ ይብዛ። ዛሬ አረፋን በተመለከተ ማለት ነው ወጥቼ አላቅም። ዛሬ እንዲሁ ጎራ እንበል ብላኝ ሴትዬ ጋር ወጣ ብለን እዚሁ ደጃችን ነው። ይሄ ሀዲቆ በነገራችን ላይ እዚሁ ደጃችን ነው፣ ግን ወጥቼም አላቅም። እንደዚህ ስራ ስለሚበዛ እንደዚህም ወጥቼ አላቅም። እና ዛሬ ሲወጣ እንበላለችኝ እና ከሷ ጋር ሄዳልኩኝ። ግን ይሄ ዝም ብሎ ነው ሀዲቃው ማለት ነው። ያኔ ይህ ህፃን ማቲ መጫወቻ ምናምን ነው። እንደዚህ ደንበኛ ሀዲቃ አይደለም። ዝም ብለን በራችን ላይ ስለሆነ እዛ ወጣ ብለት ነው እና ሲችኑ ያለችውን እስቲ ላስጎብኛቸው አልኩና እኔ ያየሁት እናንተ ስለምን ይቅርባችሁ ብዬ ይሄው ዝጋ ጎራ ብያለሁ ማለት ነው። አየት አየት እያረግን ሲዞር ዞር እንበልና እንጎብኝ። እዚህ ጋር ደግሞ ማለት ነው የሀገራችን ኢትዮጵያ አፈር ነው። አፈር እዚህ ሀገር እኔ ሀዲቃ ላይ እንደዚህ አፈር የበዛበት አይቻላቅምና ይሄ በጣም አፈር ነው። እና ደግሞ የሆነ ጥንጥዬ ሾህ ነገሮች አሉ መሬት ላይ ልጥፍ የሚሉ እነሱ እንደውም አያስከዱም። ህፃኖቹ እዚህ አፈሩ ላይ ዝም ብለው መንደባለል ነው ይሄ አፈሩ ማለት ነው። እዚህ ጋር ደግሞ ዘመዶቻችን እነ ሸርጤን አገኘው እላችኋለሁ። ዘመዶቻችን የሚባሉት ይኸውስ ሀገራችንን የሚያስታውሰው እኔ እስከ ዛሬ ብሄድም እንደዚህ አይነት ቦታ ይቻል አቅም ያኔ እንደዚህ አፈር የበዛበት ማለት ነው። አብዛኛውን በለጥ ነበረ። እዚህ ጋር ደግሞ የሀገራችን ሳር አለ። እዚህ ጋር ሳሯ እንዴት እንደምታምር እቺ ሳር ነው ያኔ እሾህ ምናምን እንኳን የለባትም። ሌላው ሰፈር ነው በጣም እሾህ ያለበት። በዚህ ጋር ግርም ሄደ ይሄውላችሁ እሾህ ያለበት ይሄ ነው። እዚህ ጋር ስንዝር አያስገድም። እቺ እንትና ደግሞ ማለት ነው ዝም ብሎ የገጠር መጫወቻ ነው የሚመስለው። ኤዲን ዞር ዞር አልንና መንደር መንደሩን በዛው ደግሞ ሲዝው ገለል እንበላለችና ሲልዬ እንደው ገለል አልንና ዝም ብለን እንደው ላይን የሚሆን ነገር የለውም። እንደው እኔ ያየሁት እናንተ ለምን ይቅርባችሁ ብዬ ነው። አብረን እኔ ብሌ ነው ውዶችዬ። ላይክ እያረጋችሁ ደግሞ አድርጉኝ። አዲስ ስለሆንኩኝ ለዩቲዩብ አዲስ ነኝ። አበረታቱ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቤተሰብ የሆናችሁ ሼር፣ ኮሜንት እያረጋችሁ ላይክ እያረጋችሁ አበረታቱኝ። አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ የደውል ምልክቷን ማካ እያረጋችሁ አበረታቱ ማለት ነው። እስቲ ደግሞ እኛም ፌመስ ሆነን ደግሞ ሌላ ሰው እርዳታ እንድናደርስ እንድንረዳ አበረታቱ። እናንተ ከላይ ያላችሁት ማለት ነው። ከታይ ያሉትን እኮ ማበረታታት ጥሩ ነው። እና ደግሞ ማለት ነው አለፍስን እነኝህን አየናቸው። ኧረ ቆይና እንቁምናችን እንሰውራቸው አልኳት። እና እነኝህ ደግሞ እንዴት ደስ እንደሚለው እዚህ አካባቢ በጣም ነው ደስ የሚለው ማለት ነው። እና ደህና ሆኖ